ጤና ይስጥልኝ እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ማንንም አትመኑ፣ ሕይወቶን፣ ቤተሰቡንና የወደፊት ዕጣ ፈንታውን አጥብቀው ይጠብቁ እላለሁ። ይህ ልልበት የቻልኩት ትልቁ ምክንያቴ ሁላችን በየቤታችን እጃችን ባለው ስልክ አማካኝነት ሰሞኑ የምንከታተለው ልብን የሚሰብር ጆሮን ለመስማት የማያስችል በጣም ከባድ የሆነ ነገር እየሰማን ያለነው። ልጆች ህፃናቶች ምን እየሆኑ እንደሆነ፣ እህት ልጆቻችን ምን እየደረሰባቸው እንደሆነ እያየን ያለነው። ስለዚህ ይሄ ነገር በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ከትልቅ ከሀብት ከመንግስት እስከ ትንሹ እስከ እናንተ መገመት እስከማትችሉት ሰው ድረስ ስር የሰደደ ሰይጣናዊ የሆነ አሰራር አለ። ይህን ነገር ለማሸነፍ ይከብዳል። ነገር ግን እኛ ሁላችንም በንቃት ራሳችንን ብንጠብቅ አትሊስት በዚህ መልኩ መዋጋት እንችላለን ብዬ አስባለሁ። ለዚህ የሚሆን ደግሞ ቀላል የሚመስሉ ዘውትር የምናደርጋቸው ግን ማስተካከል ያለብንን ርዕሰ ጉዳዮች ይዤ ቀርቤያለሁ። እኔን ለማታውቁኝ ማይክል እባላለሁ። የአቢሲኒያ ሲግናል ፋውንደር ነኝ። ወደ ጉዳዩ ገባለሁ። እስቲ በሁለት ጥያቄ ልጀምር። ለምንድን ነው ብዙ በተናገረን ቁጥር መጥፎ ነገር የሚከተለን? ብዙ በተናገረን ቁጥር መጥፎ ነገር የሚከተለን አንደኛው ጥያቄ ነው። ሁለተኛው ለምንድን ነው የራሳችን ሚስጥር ካወራን በኋላ ቆይተን ባላልኩት ይሻለኝ ነበር የምንለው? ኦኬ፣ እነዚህ ነገሮች ከማወራው ትንሽ መልስ ሊገኝ ይችላል፣ ግን በበለጠ እስቲ ራሳችሁን ማንነታችሁን ጠይቁት። ኦኬ፣ ወደሚቀጥለው ገባለሁ። ብልህ ሰው መከራን አይቶ ይሸሸጋል፣ አላዋቂዎች ግን ዝም ብለው ያልፋሉ መከራንም ይቀበላሉ ይላል። ለሰዎች የት እንደምንሰራ፣ መች ከቤት እንደምንወጣ፣ ልጆቻችን የትምህርት ቤት እንደሚማሩ፣ የት እንደሚሄዱ፣ የት እንደሚውሉ፣ ምን ያህል ገንዘብ እንደምናገኝ፣ መች እንደምንጓዝ፣ ወዴት እንደምንሄድ፣ የቤታችን ችግር ገበና፣ እንዲሁ የሥራ ባለደረቦቻችን ላይ፣ የትምህርት ቤት ጓደኞቻችን ላይ እናወራለን። እነሱም ምን ያህል ታገኛለህ? የት እየሄድክ ነው? ባልሽ ምን ይሰራል? ስንት ሰዓት ይወጣል? ሚስትህ ምን ትሰራለች? ስንት ሰዓት ትወጣለች? ልጆችህ የት አካባቢ ናቸው? ምን ያጠናሉ? ምን ይወዳሉ? እያሉ ሰዎችም ይጠይቃሉ። እነዚህ ሰዎች እኛ ባወራን ቁጥር ከኛ ኢንፎርሜሽን ይወስዳሉ። ማንንም ማመን ግን በአሁን ሰዓት ከባድ ነው። ትንሿን ኢንፎርሜሽን እችን አሁን ቀላል አነጋገር ሰላምታን ጨምሮ ያለችዋን ነገር የውስጣችን ገበና አሳልፈን መስጠት ስንጀምር ጠላት ያለምንም ክፍያ መረጃ አገኘ ማለት ነው ስለኛ። ምክንያቱም የሥራ ቦታችሁ ቤተሰቦቻችሁ አይደሉም። የሥራ ባለደረቦቻችሁ ጓደኞቻችሁም አይደሉም። አብሯችሁ የሚማሩት ደግሞ አማካሪዎቻችሁ አይደሉም። እነሱ ታውቁታላችሁ፣ የሥራ ባለደረባ ናቸው፣ የትምህርት ቤትም ጓደኛ ናቸው። እንደዛም ነው መሆን ያለበት። ሰዎች የእርሱን ጉዳይ ሲያውቁ የእርሱን የጊዜ ሰሌዳ ያውቃሉ ማለት ነው። ኦኬ፣ ሁሉም ነገራችን አሳልፈን ስንሰጣቸው የኛ የጊዜ ሰሌዳችን ያውቁብናል ማለት ነው። መቼ ቤት እንደማንኖር
መቼ ጥቃት መሰንዘር እንዳለባቸው እንዲሁም ሰላማችን ሊያሳጡን ይችላሉ። ምናልባትን ቤታችንም ሊያሳጡን ይችላሉ። ህይወታችንን ሊያሳጡን ይችላሉ። ፕራይቬሲያችንን ሊነሱን ይችላሉ። ምናልባትንም ህልውናችንም ላናገኙ እንችላለን። የቤተሰቦቻችንም የልጆቻችንም የብዙ ነገሮች በቀላል የተነሳ ነገር ነው። እንግዲህ ለምሳሌ እንዲሁ በትንሹ ላንሳብህ። ሳመር ብሬክ ወይም ደግሞ እንዲሁ የሆነ ቦታ ልትወጡ ከፈለጋችሁ ጎረቤትም ሆነ የሆነ የምታውቁት ሰውን የሥራ ቦታን አሳውቃችሁ ስትሄዱ ምን እንደሚገጥማችሁ ታውቃላችሁ? ቤታችሁን ባዶ እንደሆነ ታሳውቃላችሁ። እናንተ ጋር የት እንደምትሄዱ ከነገራችሁ እዛ ምን እንደሚጠብቃችሁ አታውቁም። ለጓደኛሽ ለምታውቂው ባሌ በሌሊት ነው ስራ የሚወጣ ብትይ ሰዓቱ አንቺ ብቻሽ የሆንሽበትና ከነልጆች ብቻሽ የሆንሽበትን ሰዓት ያውቃል ማለት ነው። ይህን የሚሰማ አካል ወይም ጓደኛችሁ ወይም ስራ ቦታችሁ ጥሩ ሊሆን ይችላል። ያመናችሁ ሰው ሊመስላችሁ ይችላል። እሱም ላያደርገው ይችላል። ነገር ግን እችን ዓለም የምንኖርባት ዓለም የገንዘብ ዓለም ነችና ሁሉም ፈሪሃ እግዚአብሔር ወይም ደግሞ በእምነቱ የላላ ሰው ነው ያለውና ይሄ ሰው እሱ ባያደርገው ደላላ በመሆን ጸጋን ሊያገኝበት ይችላል፣ ሀብት ሊያገኝበት ይችላል፣ አሳልፎ በመሸጥ ማለት ነው። ኦኬ የሱን የኢንካም ሶርስ እንሆናለን ማለት ነው። እሱ እንኳን ባያደርገው ምክንያቱም ኢንፎርሜሽን ይሸጣል። ስለዚህ ትንሿ ነገር ብዙ መጥፎ ነገር ታመጣለች። ስለዚህ እንጠንቀቅ ወገኖቼ፣ መጠንቀቅ አለብን ብዬ ነው የማስበው። ስለዚህ ይሄንን ካልኳችሁ እንዲሁ ትንሽ ደግሞ በምሳሌ ስጣችሁ። ምክንያቱም የአንዳንድ ሰዎች አመጣጥ ስለማይታወቅ ሌባ ሁሉ በሌሊት እንደማይመጣ እናውቃለን። አንዳንዶች በፈገግታ ደግሞ ይመጣሉ። ኦኬ አንዳንድ ሰዎች በፈገግታ ይመጣሉ። አንዳንዶቹ በጨዋታ ይመጣሉ። አንዳንዶቹ እንዴት ነህ እንዴት ነሽ በሚል ሰላምታ ይመጣሉ። ኦኬ ልጆቻችሁ እንዳልኳችሁ የመወያያ ርዕስ መሆን የለባቸውም። ትዳራችሁ ውስጣችሁ ላይ ያዙት። የክርክር ሚዲያ መሆን የለበትም፣ ወይም ደግሞ አደባባይ መውጣት የለባችሁ። እንዲሁ ደግሞ እቅዳችሁ ምናችሁንም ለማታውቁ ሰው አታውሩ። አንዳንድ ሰው ሳያውቅ መሆን አውቆ ተቸግሬያለሁ፣ እንደዚህ ገጠመ፣ እባክህ ጸልይልኝ ይላል። በመልካምነት አስቡ። ያ ሰው ከስንት አንድ ሊጸልይላችሁ ይችላል። አብዛኞቹ ግን የእናንተን ሰምቶ ሴራ ነው የሚያሰራ፣ በዛ ነገር ነው በቃ እንትን የሚያደርግባችሁና እባካችሁ ንቁ ነው የምለው። ራሳችን ጠብቅ፣ ልጆቻችንን እንታደግ፣ ቤተሰባችንን እንውደድ፣ ስማርቶች እንሁን እላለሁ። ኦኬ ምክንያቱ ጥላት የእርሶን በር መስበር አያስፈልገውም ይሄን ያክል ኢንፎርሜሽን ከእናንተ ካገኘ። ስለዚህ ግላዊነት ኩራት አይደለም፣ ዝምታ ድክመት አይደለም፣ መራቅ ጥላቻ አይደለም፣ ይልቁንም ጥበብ እንደሆነ ነው እኔ የማውቀው። ስነ ስርዓት ያለውን አድርጎ ከሰው ጋር ውሎ መግባት ይቻላል። መቆጣት አያስፈልግም። ከሰዎች ጋር መጣላት አያስፈልግም። ዝም ማለት ይቻላል። ንግግርን መቀነስ ይቻላል። ጸሎትን ወደ ምታምንበትን አምላክህ መጸለይ ይቻላል። ምክንያቱም ብዙ ንግግር ብዙ አደጋ ይጋብዛል። ኦኬ ብዙ ማጋራት ለጥቃት ያጋልጣል። ብዙ ማብራሪያ መስጠት ደግሞ እንዲሁም የጥቃት መንገዶችን ይከፍታል ብዬ አስባለሁ። ስለዚህ እናንተ ንቁ። አንዳንድ እህቶቻችን ደግሞ የአሁኑ ሰዓት ቴክኖሎጂው ሶሻል ሚዲያውንም ታውቁታላችሁ አይደለ? ሻይ ሰዓት የተነገረ ነገር እናንተ ቤት ሳትደርሱ ወሬው ይደርሳል። ስለዚህ በተቻላችሁ መጠን የምትፖስቱት ነገር ወይም ደግሞ የምትለጥፉት ሶሻል ሚዲያ ፎቶዋችሁ ላይ ነገ ኢላማ ሊሆን ይችላል። ይህን መረዳት መቻል አለባችሁ። ላይክ ኮመንት ብቻ የሚያደርግላችሁ ሳይሆን ሌላም ነገር ይዞባችሁ ሊመጣ ይችላል። ስለዚህ በተሻላችሁ መጠን ፕራይቬሲያችሁ ጠብቁ እላለሁ። ጊዜው ቀድሞ መጠንቀቅ ነው እንጂ ከሆነ በኋላ ደስ አይልም። ስለዚህ
ስራ ነው፣ ትምህርት ቤት ነው፣ ወደ ስራ ሄደ ወደ ቤት መመለስ ነው። ሰዎቹ እዛው የስራ ቦታ ከስራ ጋር ከሆነ የስራው ነገር አውርተ መምጣት ነው ያለብን ብዬ እመክራለሁ። እንግዲህ ይሄን ትንሽ የምትመስል ነገር ግን ወደ ብዙ ነገር ልታደርሰን የምትችል ነገር በጥንቃቄ እናድርገው። ከሰዎች ጋር ያለን ቀረቤታ በብልህ ይሁን። ግላዊነት ጥሩ ነው አንዳንዴ እላለሁ። ደግሞ ብዙ ቤተሰብንም ብዙ ነገሮችን ሊከላከልልን ይችላል። ዝምታም ደግሞ የእውቀት መገለጫ ነው። ቢሆነሱጁ ዝም ያለ ሰው ባይናገርም ብዙ ነገሮቹ አድቫንቴጁ እሱ ያገኛል። ብዙ ጊዜ የሚያወራ ሰው ግን ከአፉ የሚወጡት ነገሮች በሙሉ እሱን ሊለኩት ስለሚችሉ በማለት ነው። እና በርቱልኝ፣ ንቁ፣ አካባቢያችሁ ጎብኙ። በዚሁ አጋጣሚ አንድ አጠር ያለች መልእክት ያየኋት የተዘብኳትን ነገር ልናገር ከመጨረሴ በፊት አንዳንዴ ነው የካናዳ፣ አውስትራሊያ ወይም አውሮፓ ያላችሁ ሰዎች ትምህርት ቤት ልጆቻችሁ ስታመጡ በምን ያህል ተሰልፋችሁ ስታመጡ ምን ያህል አይዲ ወይም እንዴት እንደሆነ ባላውቀውም እዚያ አሜሪካ እንትን አለ፣ ያው ድራይቭ ትሩ ወይም ላይን አለ እና ዳሽቦርድ የምናስቀምጠው የልጆቻችን የመውጫ አይዲ አለ፣ ቁጥርና ስማቸውን። አንዳንድ ትምህርት ቤቶች ጀስት ቁጥር ብቻ ነው የሚያደርጉት፣ አንዳንዶቹ ደግሞ ከላይ ስም ወይም ቁጥር እንዲህ የሚያደርጉት ነገር አለና እባካችሁ ወላጆች ከሃይዌይ ጀምራችሁ ወይም ከሆነ ቦታ ላይ ጀምራችሁ ዳሽቦርዳችሁን አታስቀምጡ። ትምህርት ቤት አካባቢ የምታዩት ሰው የሚንቀሳቀሰው ሁሉ ልጆቹን ይዞ ሊመጣ አይደለም የሚሄደው። ብዙ ነገሮች እንትን ለማድረግ ነው። ባስ ስቴሽን፣ ትሬን ስቴሽን፣ ኤርፖርት ተጠንቀቁ እና ስፔሻሊ ይሄ አሁን የትምህርት ቤቱ ጉዳይ ተጠንቀቁ። ልክ እንደ አይዲ አስተማሪ ሲመጣ ስታዩት አውጥታችሁ መስጠት ነው፣ ከዛ መልሳችሁ ማስቀመጥ ነው እንጂ ሰው ያለፈው ሰው ሁሉ ዳታ ነው የሚሰበስበው። በምን ያህል እንደሚያዩ አታውቁም። ስለዚህ ተጠንቀቁ ላለው አብራችሁ እስከዚህ ሰዓት አብራችሁ ስለነበራችሁ እያመሰገንኩኝ ሁላችሁ ባላችሁበት ሰላማችሁ ይብዛ። በሚቀጥለው እስክንገናኝ ይህን ኢንፎርሜሽን ጠቃሚ ሆኖ ከተረዳችሁት ሼር፣ ሳብስክራይብ በማድረግ ቤተሰብ የሆኑ እላለሁ። ጤና ይስጥልኝ።